ተስፋ መቁረጥ የሰይጣን ነው። ተስፋ አትቁረጡ። ዛሬ ነው የመጣሁበት። እቺ ልጅ በጣም ነው ያሳዘነችኝ። እሷ ብቻ ሳትሆን ብዙ ወጣት ተስፋ ቆርጦ ተሸማቆ በሰዎች ምላስ ማለት ነው እሳት በሆነ የሰዎች ምላስ ተስፋ ቆርጦ ተሸማቆ ለሚኖር ራሱን ለሚያጠፋ ወጣት ሰው ገና ምን ይለኛል ምን ተባልኩ ብሎ ለሚሸማቀቅ ወጣት እና የሰውን አፍ ፈርቶ ለተደበቀ ማለት ነው። እናንተ እግዚአብሔርን ብቻ ተስፋ አድርጉ። ሰው ምን ይለኛል አትበሉ። ሰው ከማለት ወደኋላ አይልም። ሰው ጥሩ ነገር ብታረግለትም አንተን ከመተቸት ወደኋላ ስለማይል ተስፋህን በእግዚአብሔር አድርገህ ከሰው አትጠብቅ። የፈለገ ነገር ሊናገር ይችላል። የፈለገ ነገር ስምህን ሊያጠፋ ይችላል፣ ሊያቆሽሽ ይችላል። አንተ ውጣ በቃ ከዛ ህይወት መውጣት ነው ያለብህ። እግዚአብሔርን ብቻ አታስቀይም። እግዚአብሔርን የሚጠላው ነገር አታድርግ እንጂ እውነቴን ነው የምላችሁ ከሰው አትጠብቁ። እናንተ እንደምታስቡት ያ ሰው ላያስብ ይችላል። ብዙ ሰው አሁን ሚዲያ ላይ ሲስቅ ሲጫወት ምናምን ብዙ ነገር እየሞላለት ይመስለናል አይደለም? በውስጡ ስንት ቁስል አለው። ያንን ደብቆ ነው የሚወጣው። ያንን ለመርሳት ነው የሚወጣው። እና ተስፋ አለመቁረጥ። በሰዎች ድጋፍ አትሁኑ። እኛ ችግራችን አሁን በሰዎች ላይ ድጋፍ ስለምንሆን ነው። በቃ ሰዎችን ስለምንደገፍ ነው ደካማ ጎናችን ማለት ነው። በእግዚአብሔር ተደገፉ። እግዚአብሔርን ከተደገፋችሁ አታፍሩም። ሰውን ከተደገፋችሁ ግን ዛሬ ልትደገፈው ትችላለህ፣ ነገ ትወድቅበታለህ። አንተ እወደዋለሁ እንጂ ያ ሰው እንዴት እንደሚወድህ አታውቅም። ይውደድህ ይጥላህ አታውቅም። የፈለገው ኮሜንት ሊሰጥህ ይችላል። ስለዚህ አንተ የራሳችንን ብቻ አውቀን ወደፊት ነው መውጣት ያለብን። በተለይ ሴቶች እህቶቻችን ማለት ነው። በተለይ እኔ ለሴት ነው የምናገረው። ሊያሸማቅቅሽ ሊጥልሽ የሚወጣ ደፍረሽ ወጥተሽ ማሳፈር ነው ያለብሽ እንጂ ሰው ስለተናገረሽ አንገትሽን አቀርቅረሽ አንገትሽን ደፍተሽ መኖር የለብሽም። ብዙ የሚያሸማቅቁ ነገሮች እንኳን ቢኖሩ አንገትሽን መድፋት ግን የለብሽም። ወጥተሽ ራስሽን ማሳየት ነው ያለብሽ። እኔ ለሴቶች የማስተላልፈው ማለት ነው። ብዙ ሴቶች አንገታቸውን አቀርቅረው ተሸማቀው የሚኖሩት ሴቶች ስለሆኑ በብዛት ማለት ነው። እና በተለያየ ምክንያት ችግር ሊደርስብሽ ይችላል፣ ጉዳት ሊደርስብሽ ይችላል፣ ብዙ የሚያሙ ነገሮች ሊደርሱብሽ ይችላሉ፣ የሚያቆስል ነገር ሊደርስብሽ ይችላል። ግን አንቺ ጀግና ሴት ነሽ። መውጣት አለብሽ። በቃ መውጣት አለብሽ። ማንም ተናገረ ማንም አሸማቆ ወደኋላ ሊያስቀርሽ አይችልም። መውጣት ነው ያለብሽ። እና በጣም አዝኛለሁ በልጅቷ። ያው በተለያየ ኮሜንት ምክንያት እንደሆነ ደግሞ ሲነገር በጣም ነው ያዘንኩት። ምክንያቱም ሰው በሰውነቱ መከበር አለበት። ሰው ስለሆነ ነው መከበር ያለበት። እና ተስፋ እንቁረጥ። ተስፋችን በእግዚአብሔር እናድርግ።